የአንድ ሀገር መንግስትን በዜማዎች ማናጋት የቻለ በሚሊዮኖች ልብ ውስጥ እንደ ንጉስ የሚታይ ነገር ግን በህይወቱ የገጠሙት ፈተናዎች እና እስራቶች ለህልፈት ሊዳርጉት የነበረ ያ ሰው ማን ነው? የኢትዮጵያ ሙዚቃ ታሪክ ያለሱ ሙሉ አይሆንም። እሱ የጥበብ ሰው ብቻ አይደለም፣ ለብዙዎች የነጻነት እና የፍቅር ምልክት ነው። ነገር ግን ከጀርባው ያሉትን አስደንጋጭ እውነታዎች ከባለቤቱ አምለሰት ሙጬ ጋር ያለውን ምስጢራዊ የፍቅር ታሪክ እና አዲሱን የኢትዮሪካ የተሰኘውን ምስጢር ስንቶቻችን እናውቃለን? ዛሬ የቴዲ አፍሮን ሙሉ ህይወት ታሪክ፣ ውጣ ውረዶች እና ያልተሰሙ ምስጢሮችን ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። ለዚህ ቻናል አዲስ የሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ይጀምሩ። የመድረክ ስሙ ቴዲ አፍሮ ይባላል። ትክክለኛ ስሙ ግን ቴዎድሮስ ካሳሁን ነው። ቴዲ የተወለደው በኢትዮጵያ መዲና አዲስ አበባ ከተማ ውስጥ ቀበና ተብሎ በሚጠራው አካባቢ በ1968 አካባቢ ነው። ቴዲ ጥበብን በውርስ ያገኘው ከቤተሰቡ ነው ማለት ይቻላል። አቶ ካሳሁን ታዋቂ ጋዜጠኛ እና ደራሲ ሲሆኑ እናቱ ደግሞ በትንሽም ቢሆን የኪነ ጥበብ ዝንባሌ ነበራቸው። ቴዲ በልጅነቱ በጣም ዝምተኛ፣ አስተዋይ እና ሁልጊዜም ሙዚቃ የሚያንጎራጉር ልጅ ነበር። ይሁን እንጂ ወደ ትልቁ የሙዚቃ ዓለም ከመግባቱ በፊት በርካታ ውጣ ውረዶችን አሳልፏል። በወጣትነቱ የኑሮን ፈተና እያሸነፈ በተለያዩ ባንዶች ውስጥ በመጫወት እና የራሱን ዜማዎች በመድረክ ላይ ለማቅረብ ከፍተኛ ትግል አድርጓል። የቴዲ አፍሮ የመጀመሪያ አልበም አቡጌዳ በ1993 ዓ.ም ሲመጣ በኢትዮጵያ ሙዚቃ ላይ አዲስ አብዮት ፈጠረ። ከዚያ በኋላ የመጡት አልበሞቹ ደግሞ የእሱን የንጉስነት ማዕረግ አረጋገጡ። ያስተሰርያል 2005 ዓ.ም ይህ አልበም በኢትዮጵያ ፖለቲካ እና ማህበራዊ ህይወት ላይ ትልቅ ማዕበል ያስነሳ ታሪካዊ አልበም ነው። ጥቁር ሰው 2012 ዓ.ም የአድዋን ድል እና የአፄ ምኒልክን ታሪክ በማንሳት ኢትዮጵያውያንን በብሔራዊ ስሜት ያነሳሳ ድንቅ ስራው ነው። ኢትዮጵያ የሚል 2017 ዓ.ም አልበም በቢልቦርድ ወርልድ አልበም ቻርት ላይ አንደኛ ደረጃ በመያዝ ዓለም አቀፍ እውቅናን ያገኘበት አልበም ነው። ታዲያ ይህ በሚሊዮኖች የሚወደድ አርቲስት ለምን ታሰረ? ከኢትዮጵያ መንግስት ጋር ያለው ግንኙነትስ ምን ይመስላል? በ2000 ዓ.ም ቴዲ አፍሮ አንድ እግረኛ በመኪና ገጭቶ አሸሽቷል በሚል ክስ በቁጥጥር ስር ዋለ። ፍርድ ቤቱም 6 ዓመት እንዲታሰር ፈረዱ። ነገር ግን ብዙ አድናቂዎች እና የፖለቲካ ተንታኞች እስራቱ የፖለቲካ ሴራ ነው ብሎ ያምናሉ። ምክንያቱም ከእስራቱ በፊት ባወጣው ያስተሰርያል የተሰኘው አልበሙ ያኔ የነበረውን የኢህአዴግ መንግስት በከባድ ሁኔታ የገሰጹ እና ህዝብን ያነቃቁ ዜማዎች ነበሩት። ቴዲ መንግስትን በዘፈኑ መሞገቱ ለስደቱ እና ለእስራቱ ምክንያት እንደሆነ በሰፊው ይነገራል። ይሁን እንጂ ቴዲ በፈጣሪው ረዳትነት እና በህዝብ ጸሎት የታሰረበትን ዓመት ጨርሶ ሳይሆን በአመክሮ ከ1 ዓመት ከ8 ወር እስራት በኋላ በነፃ ተለቋል። እስር ቤቱ ግን የእሱን የጥበብ መንፈስ ሊሰብረው አልቻለም። ከእስር ቤት ህይወት በኋላ የቴዲ አፍሮ ህይወት ሌላ አዲስ ምዕራፍ ከፈተ። እሱም የፍቅር ህይወቱ ነው። ቴዲ አፍሮ ታዋቂዋን ሞዴል፣ ተዋናይት እና ዳይሬክተር አምለሰት ሙጬን በ2005 ዓ.ም በደማቅ ሰርግ አገባ። የእሱ የፍቅር ታሪክ በብዙዎች ዘንድ እንደ ምሳሌ የሚጠቀስ ነው። አምለሰት ለቴዲ ጥበብ ትልቅ አጋዥ እና የቤቱ ምሰሶ ናት። ይህ ጥንዶች በትዳር ህይወታቸው 4 ልጆችን አፍርተዋል። ቴዲ ስለ ባለቤቱ አምለሰት ሲናገር እሷ የህይወቴ ብርሃን ናት ይላል። በአሁኑ ሰዓት ሙሉ የቤተሰብ ህይወታቸውን በደስታ እና በሰላም እየመሩ ይገኛሉ። አሁን ደግሞ መላው የኢትዮጵያ ህዝብ እና የሙዚቃ አፍቃሪያን በከፍተኛ ደረጃ ያነቃቃ አዲሱ አልበም እንሂድ። ቴዲ አፍሮ ኢትዮሪካ የተሰኘ አዲሱ አልበም አዘጋጀ። ይህ አልበም ኢትዮጵያ እና አፍሪካ ከሚሉ ቃላት የተቀመረ ስም እንደሆነ ይታወቃል። ቴዲ በዚህ አልበም ውስጥ እንደተለመደው የአገርን ፍቅር፣ አንድነትን፣ ታሪክን እና ጥልቅ ፍቅርን ይዞ እንደመጣ ይታወቃል። አሁንም ቢሆን ከመንግስት ጋር ያለው ግንኙነት ውጥረት የነገሰበት ቢሆንም የቴዲ አፍሮ ድምጽ ግን ሊታፈን አልቻለም። ቴዲ አፍሮ ከቀበና ተነስቶ የኢትዮጵያ ጥበብ ንጉስ ለመሆን የበቃው በጥንካሬው፣ የሀገር ፍቅሩ እና በልዩ ተሰጥኦ ነው። ለሱ ሙዚቃ ስራው ብቻ ሳይሆን ህይወቱ ነው።
እናንተስ ከቴዲ አፍሮ ዘፈኖች ውስጥ በብዛት የምትወዱት እና የሚነካችሁ ዘፈን የትኛው ነው? በኮሜንት መስጫው ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እና አዳዲስ ታሪኮች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ዳዲ ቲዩብ ነን።